ሰላም እንዴት ናችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። የዛሬ ደግሞ ያለነው የፈረንሳይ ከተማ ሊዮን ላይ እንገኛለን ማለት ነው። ሊዮን እንግዲህ በጣም ትልቅ ከተማ ነች። ፈረንሳይ ላይ አሉ ከሚባሉ ከተሞች ሶስተኛዋ ከተማ ነች። ስለዚህ ይሄ ከተማ በዋናነት በጥንታዊነቷ ትታወቃለች። ይሄ ከተማ የተመሰረተችው ከክርስቶስ ልደት በፊት ጀምሮ የተመሰረተች ከተማ ነች። ስለዚህ ኦልሞስት 2050 ዓመት አካባቢ አልፏታል ይሄ ከተማ ማለት ነው። ስለዚህ በጣም ብዙ የሆኑ የቱሪስት መዳረሻ የሆኑ እና ደግሞ በዩኔስኮ የተመዘገቡ በጣም ታሪካዊ የሆኑ ቦታዎች አሏት። እነዛ ቦታዎች እየሄድን እንጎበኛለን ማለት ነው። አሁን ቀጥታ ግን ቀድመን የምንሄደው አሁን ከጀርባ የምታዩት እዛች ጋር የምታዩት ትልቅ የካቴድራል አለች። ያ ካቴድራል ማለት በጣም ተራራ ላይ ነው ያለው። ተራራው ላይ ሆነን ከተማው ቪው እናያለን። ከዛ ደግሞ ቤተክርስቲያኑ ደግሞ በጣም ብዙ ታሪካዊ የሆኑ ነገሮች አሉት። እዛ ቤተክርስቲያን ላይ ገብተን ያሉ ነገሮች እናያለን ማለት ነው። ከዛ በመቀጠል ደግሞ ከሱ አጠገብ ደግሞ ሌላ በጣም ትልቅ የሆነ የአደባባይ ቲያትር አይነት ነገር አለ። እሱ ደግሞ ድሮ የሮማኖች ከተማ ሲመሰርቷት ጀምረው የሰሩት ትልቅ የቲያትር ማሳያ የነበረ ቦታ ነው። ስለዚህ ያ ቦታም ሄደን እናያለን ማለት ነው። መልካም ቆይታ፣ መልካም ጉብኝት ይሆንልን። ስለዚህ አሁን ወደ የጉብኝታችን እየሄድን እያለ በየመንገዱ ያሉ ነገሮች በሙሉ እያሳየኋችሁ ሄዳለሁ ማለት ነው። እዚህ አሁን ልክ ያሁኑ የቆምኩበት ከነበረ ጋር ስታዩት እዚህ ቁጭ ብለው ሰዎች የከተማዋን ህንፃዎች ይሄ ጥንታዊ የሆኑ ህንፃዎች ምናምን ስዕል ምስሉ ሰዎች አሉ። በጣም አንድ ከገረመኝ ነገር ይሄኛው ነገር ነው። ከተማው ላይ በሙሉ ስትዞሩ በየመንገዶቻችሁ እንደዚህ አሪፍ የሆነ ስፖቶች መርጠው ሰዎች ቁጭ ብለው የሚስሉ አሉ። አሁን እነዚህ ሰዎች ይሄ ከላይ ያለው ቤተክርስቲያኑን ከፊትም ሌላ አንድ ካቴድራል አለ። እሱን ምናምን እየሳሉ ቁጭ ብለው የሚስሉ ሰዎች ናቸው። እንደዚህ በጣም ብዙ ቦታ ላይ ቁጭ ብለው ሲስሉ ታያላችሁ። በቀለም ላይ እንደማንኛውም ሰዓሊ ቀለማቸውን ይዘው መሳያ እንትናቸውን ይዘው በሙሉ ቁጭ ብለው እየሳሉ ታያላችሁ በየመንገዱ ማለት ነው። ይሄኛው ብቻ ቦታ ሳይሆን የተለያዩ ቦታዎች ላይ እንደዚህ እየሳሉ የሚቀመጡ ሰዎች አሉ። ስለዚህ ሰው እንደዚህ እየተቀመጠ ስዕሎች እየሳሉ ተቀምጠው ራሳቸውም ያዝናኑ ስዕሉም እየሳሉ አይ ቲንክ ይሸጣሉ መሰለኝ። እሱን ቼክ አላረኩም። አይ ቲንክ ሊሸጡም ይችላሉ። ይሄ የምታዩት ወንዝ ደግሞ ባይዘ ከተማዋ ሁለት ወንዞች አሏት። በተለያየ መንገድ የሚመጡ በተለያየ ቦታ የሚመጡ ሁለት ወንዞች አሉ። የሆነው ቦታ ላይ እዚሁ ከተማው ላይ ይገጥማል። አንድ ሆኖ ይሄዳል ማለት ነው። ትልቅ ወንዝ ነው። ነገር ግን ከተማዋ በሁለት ነገር ከፍሏታል። አሁን እኛ ያለንበት ጋር ማለት ነው። በአንደኛው ሳይድ ቅድም ተራራ ነገር ነው ከፍ ያለ ነው። በአንደኛው ሳይድ ደግሞ ለጥ ያለ ነገር ነው። ሙሉ ከተማዋ በወንዝ ወይ ደግሞ መሀል የሚያቋርጣት የሆነ ወንዞች አሉ። ከተማዋ ላይ ዳር ስለሚሆን በጣም ይሄ ውበቷን በጣም ይጨምረዋል። ነገር ብዙ ጊዜ ይሄ ውሃ ሲኖር የከተማን ውበት በጣም ነው የሚጨምረው እና እንደምታዩት ይሄ ከተማዋ በጣም የሆነ ልክ የአውሮፓ ከተሞች እንግዲህ ብዙዎቹ እንዳያችኋቸው በጣም ጥንቅቅ ተደርገው የተሰሩ ነገር ናቸው ከተሞቹ። ስለዚህ ህንፃ ስታይላቸው ልክ እንደኛ ሀገር ይሄ በጣም ብዙ አዳዲስ የሆነ ሞደርን የሆነ ህንፃዎች አታዩባቸውም። የድሮ ህንፃዎች ናቸው በሙሉ። ነገር ግን በጣም ነው የሚያምሩት። ይሄ ከለራቸው፣ የህንፃዎቹ ቁመት በቃ በትክክል መስመራቸውን የተሰሩ ናቸው። ልክ እንደኛ ሀገር ወይም ሌሎች ሀገሮች ታዳጊ ሀገሮች ላይ ስትሄዱ ወጣ ገባ ያለ ነገር አታዩም ምናምና በጣም ነው የሚያምሩት ህንፃዎቹ ምናምን አቀማመጣቸው፣ ኤቭሪቲንግ አርኪቴክቸራቸው ብታዩ። በዛውም ልክ ደግሞ የድሮ የነበረው ታሪካቸውን በደንብ ያሳያል ማለት ነው። ድሮ ምን አይነት የሆነ የህንፃ ጥበብ እንደነበራቸው በደንብ እያያችሁ ነው የምትሄዱት ይሄኛው ቦታ ማለት ነው። ስለዚህ ጉብኝታችን የምንጀምረው ከከተማዋ የኦልድ ታውን ትባላለች። በጣም የምታምርና የድሮ የኦልድ ታውን አላቸው። ስለዚህ ያ ቦታ በጣም ቀጫጭን የሆኑ መንገዶች ኮብልስቶን የሆኑ ነገር ግን በጣም የሚያምሩ የድሮ ህንፃዎች ምናምን ያሉበት ቦታ ነው። አሁን ወደዛ እየገባው ስለሆነ እዛ ያለው ነገር ደግሞ ዞር ብለን ቀድመን እሱን አይተን ከዛ በኋላ ደግሞ ቅድም ወዳልኳችሁ ወደ ቤተክርስቲያኑ ሄደን ከዛ ደግሞ ቲያትሩን አይተን እንመለሳለን ማለት ነው። አሁን ቀጥታ ወደ ኦልድ ታውን ጉብኝታችንን እንቀጥል ማለት ነው። መልካም ቆይታ ይሁንልን።
እንግዲህ ያው አሁን ከፊቴ እንደምታዩት በሙሉ የኦልድ ታውን ነው አሁን ያለ ነው ማለት ነው። ስለዚህ ይሄ ኦልድ ታውን ቅድም የሆነ ጊዜ እንደጠቀስኩላችሁ መንገዶቹ በጣም ጠባብ የሆኑ መኪና ማሄድባቸው ነገር ግን ለሰው ብቻ ለነዋሪው ብቻ የተፈቀዱ አይነት የነበሩ ድሮ የተሰሩ አይነት ነገሮች ናቸው። በጣም ይሄ የሚያምር የሆነ የህንፃ ጥበብ የምታዩበት ነው። በግራና በቀኙ በሙሉ የሆነ አሁን ያሉት ከረንትሊ አንዳንድ የሱቪነር መሸጫና የምግብ ምናምን ቤቶች ናቸው። ግን በጣም የሆነ ውብ የሆነ ነው። እዛ ላይ ሆናችሁ እኛ ሀገር ያለው ኮብልስቶን ባይዞ እዚህ ያለው ከምታዩት በጣም የተለያየ ነው እና እዚህ ሀገር ያሉት በጣም ነው የሚያምሩት። ለከተማው ራሱ በጣም ትልቅ ውበት ነው የሚሰጡት። ይሄ አሁን ከፊት የምናየው ቦታ ደግሞ የኦልድ ታውኑ ሴንተር ነገር ነው። እዚች ጋ ሰዎች ቁጭ ብለው ቅድም እንዳልኳችሁ ይሄ የሚስሉ አሉ፣ ሚውዚክ የሚጫወቱ አሉ፣ የተለያየ ነገር አክቲቪቲ የሚያሳዩ ይኖራሉ ማለት ነው። ይሄ ቁጭ ያሉበት ጋር ደግሞ እሱም ትልቅ ካቴድራል ነው። ነገር ግን በሌላ ቪዲዮ ወይ ይሰራላችሁ ይሆናል። ይሄ ራሱ በጣም ትልቅ የሆነ ካቴድራል ነው። ውስጡ በጣም የሚያምር ነገር ነው። ነገር ግን ውጩ ልክ እንደምታዩት ቁጭ ብለው እንደዚህ የሚስሉ አሉ፣ ሙዚቃ ደግሞ የሚጫወቱ አሉ። እንደምታያቸው ደግሞ ብዙዎቹ ሽማግሌዎች ናቸው። የምትስለዋ ነገር ወጣት ነገር ትመስላለች። ከዛ ውጭ ያሉት በሙሉ ይሄ ትልቅ ሰዎች ናቸው። ነገር ግን በጣም አይ ቲንክ ለብዙ ዓመት እንደዚህ ሲሰሩ የቆዩ ነገር ናቸው። መደበሪያቸውም ይሁን ለሽያጭ ኢንካም ጀነሬት የሚያደርጉት በዚህ መንገድ ይሁን አም ኖት ሹር። ነገር ግን በቃ እንደዚህ የሚስሉ በየቦታው በጣም ብዙ ቦታዎች አሉ። የሚያማምር ህንፃ ወይ ደግሞ የሆነ ጥሩ የሆነ አርኪቴክቸር ዲዛይን ያለው ህንፃ ፊት ለፊት ቁጭ ብለው ስዕል የሚስሉ ማለት ነው አብዛኞቹ ሰዎች። ከፊት ደግሞ ብታዩ ይሄ የሚስሉት ነገር እዚህ ቁጭ ያሉ ሰዎች በሙሉ የሚስሉት ነገር አሁን ትክክል ከእንትኑ ፍሮንት ጋር ነው ያሉት። ከላይ ተራራ ላይ ያልኳቸው ቤተክርስቲያን ፊት ለፊት ላይ ነው ያለው። እሱን እዚህ ቁጭ ብለው እሱን እየሳሉ ናቸው አብዛኞቹ ሰዎች ማለት ነው። ነገር ግን በሌላኛው በኩል ደግሞ ስትሄዱ የከተማዋ ጸጥ ያለች ቦታ ፓርትም አለው። የቅድሙ ያልኳችሁ የኦልድ ታውን አሁን ቅድም የሄድንበት መንገድ አንደኛው የዚህኛው ጀርባ ነገር ነው። ነገር ግን ይሄኛው ጋር ግን ሰው አይበዛም። ነገር ግን ያኛው ክራውድ ነው። ምክንያቱም ሬስቶራንቶች ናቸው አብዛኞቹ። የሱቪኒርና ሬስቶራንት ስለሚበዛ የሚጎበኝም ካቴድራሉም እዛ አካባቢ ነው። ብዙ የምትጎበኙ ስላሉ ሰው በጣም ይበዛል ወደዛ አካባቢ። በዚህኛው በኩል ደግሞ በጣም ጸጥ ያለ ነው። እንደምታዩት ደግሞ በጣም ቀጭን የሆነ መንገድ ወይም ጠባብ የሆነ መንገድ ነው። ግን በጣም የሆነ የሚያምር ነው። ህንፃዎቹ ስታያቸው በቃ ጥንቅቅ ተደርገው የተሰሩ አይነት ነገር ናቸው። አብዛኞቹ አፓርትመንቶች እንደዛ ነገር ናቸው እንደምታያቸው። መሀል ላይ የሆነ ሬስቶራንቶች አሉ። ነገር ግን አብዛኛው አፓርትመንት ነው። እኛ ግን እንግዲህ እዚህ ከተማ ላይ ያለው ነገር ወይ ወደፊት ሌላ ጊዜ ጨምሬ እሰራላችኋለሁ። ነገር ግን ቪዲዮአችን ደግሞ እንዳይረዝም ምሳይን ልብላና ከዛ የኬብል ካር ሳይሆን ኖርማል ትሬን አይነት ነገር ነው። ነገር ግን በተራራው ውስጥ ለውጥ ሄዶ 2 ስቴሽን አለው። በሱ ስቴሽን ሄጄ የቅድም ያሳየኋችሁ ቤተክርስቲያን ጋር ሄጄ ቤተክርስቲያን ጋር ያለው ነገር አሳያችኋለሁ ማለት ነው። እስከዛው መልካም ቆይታ። አሁን ግን ጉዞ ወደ ምሳይን በልቼ ወደ ጉዟችን እንቀጥላለን ማለት ነው።
ሰላም እንዴት ናችሁ? እንዴት ቆያችሁ? እንግዲህ ቅድም ያልኳችሁ ቦታ የቤተክርስቲያኑ ጋር ደርሻለሁ ማለት ነው። አሁን ይሄ ቤተክርስቲያን በጣም በብዙ ትውስቶች ተወዳጅ የሆነና በጣም ታሪካዊ የሆነ ቤተክርስቲያን ነው። ይሄ ቤተክርስቲያንም የቅድስት ድንግል ማርያም ቤተክርስቲያን ነው። በካቶሊኮች ሆኖ ነገር ግን የቅድስት ድንግል ማርያም ቤተክርስቲያን ነው። ይሄ ቤተክርስቲያን የተሰራው በፈረንጆች አቆጣጠር በ1872 አካባቢ ጀምሮ ነው የተሰራው። ይሄ ቤተክርስቲያን ነው በጣም ብዙ ታሪካዊ የሆነ ነገሮችን ይዟል። በዋናነት አንደኛው ዋና ነገር የሚባለው ደግሞ ይሄ ቤተክርስቲያን ያለው ከከተማው ትንሽ በዳገት ነገር ላይ ተራራ ነገር ላይ ነው ያለው። ይሄ ተራራ ላይ ከተማ ላይ ሆናችሁ ልክ እኛ ሀገር ላይ እንደ እንጦጦ ብላችሁ ማሰብ ትችላላችሁ። ከእንጦጦ ሆናችሁ አዲስ አበባ ሙሉ ማየት እንደምትችሉት ከዚህ ጋር ሆናችሁ ከተማውን ሙሉ ማየት ትችላላችሁ ማለት ነው። ስለዚህ ከዚህም ጋር በተያያዘ ይሄ ቤተክርስቲያን ደግሞ ቅድስት ድንግል ማርያም ከብዙ ከጦርነቶች ከበሽታዎች ጠብቃናለች ብለው ያምናሉ የዚህ አካባቢ የሚኖሩ ደግሞ ይሄ ቤተክርስቲያን የሚያመልኩ ሰዎች ማለት ነው። ስለዚህ ይህንን በማስመልከት ደግሞ ዲሴምበር 8 ላይ የእሷ ቀን ብለው በጣም በድምቀት ይከበራል ማለት ነው። ይሄ ቤተክርስቲያን በጣም ውስጡ በጣም አርኪቴክቸራሉ በጣም የሚያምር ነው። የውስጥ ያሉ ስዕላቶቹ ዲቴይል በጣም የብዙ የቅዱሳን ስዕሎች አሉት። በጣም ብዙ ነገሮች አሉት። ውስጡ በጣም ነው የሚያምረው። ውስጡንም ገብቼ በደንብ አሳያችኋለሁ ማለት ነው። ከዛ ደግሞ ከጀርባ ደግሞ ሆኜ ደግሞ ከተማው ሙሉ ከላይ ሆናችሁ እንዴት እንደሚታይ ወይ ደግሞ እንዴት እንደሚያምር ደግሞ የሊዮን ከተማ ሙሉን አሳያችኋለሁ ማለት ነው። አሁን ቀጥታ ወደ ውስጥ ገብተን ውስጥ ያለው ነገር እና ከዛ በኋላ ደግሞ ውጭ ያለውን ነገር አሳያችኋለሁ ማለት ነው። የትም እንዳትሄዱ። ቀጣይ ደግሞ የምናየው ሌላ ደግሞ በጣም ታሪካዊ የሆነ ቦታ ስላለ እዚህ ቪዲዮ ላይ ጠብቁኝ። አሁን ውስጥ ገብተን ውስጥ ያለው ነገር አይተን እንወጣለን ማለት ነው። መልካም ቆይታ ይሁንልን። እንግዲህ ይሄ ቤተክርስቲያንም ቅድም እንዳልኳችሁ ከማርያም ጋር የተገናኘ ብዙ ታሪኮች አሉት። ይሄም ታሪክ የሚጀምረው ከ1643 ጀምሮ ማለት ነው። 1643 ማለት በፈረንጆች አቆጣጠር ነው። የዛኔ የሆነ በሽታ ይነሳል። ያ ማለት የሆነ ወረርሽኝ ይነሳልና በተነሳበት ጊዜ አንቺ ከዚህ በሽታ ከተማዬን ወይም ህዝቤን ካዳንሽ ከተማው ላንቺ ሰጥሻለሁ አይነት ነገር ወይ ደግሞ ላንቺ ተስየልሻለሁ ከተማው አይነት ነገር ይላታል ተብሎ ይነገራል። የዛን የነበረው መሪ ማለት ነው። ከዛ በመቀጠልም ደግሞ በተለያዩ ጊዜያት ጦርነቶች ገጥሟቸው ነበር ከፈረንሳይ ጋር ያደረጉ። በተለይ አሁን የጀርመንና የፈረንሳይ ጦርነት የጀርመን ኮንፌዴሬሽን ጊዜ የነበረው ጦርነት ማለት ነው። ስለዚህ በዛ ጊዜም ከጦርነቱ እንድጠብቃት ከተማውን እንድጠብቃት ለእሷ ይጠይቋት ነበር ሁሌም ማለት ነው። ስለዚህ የዛኔም ከዛ አተረፈችን ብለው ስለሚያስቡ ከድሮ ጊዜ ጀምሮ ከተማዋ ለማርያም የተለየ ፍቅር ወይ ደግሞ ለማርያም የተሰጠች ከተማ ተብላ ትታመናለች ማለት ነው። አሁን ግን ያው ብዙ የአውሮፓ ከተሞች የሃይማኖት ነገራቸው እየቀነሰ ስለሆነ ብዙ ነገሩ ላይ ያከብሩት፣ ነገር ግን ያንን የሚያምኑ ደግሞ ሃይማኖቱን የሚከተሉ ሰዎች እስካሁንም ድረስ ለእሷ የተለየ ፍቅር ኖሯቸው በተለየ ቀኖች ራሱ ሰይመውላት የሚያከብሩላት አሉ ማለት ነው። ቅድም ነግሬያቸዋለሁ። ዲሴምበር እንደዚሁ ደግሞ ሴፕቴምበር 8 ላይ ደግሞ እንደዚሁ ቀን በየዓመቱ የዓመት ክብረ በዓል እያዘጋጁ ስለሷ እያወደሱ ያከብራሉ ማለት ነው። አሁን ግን ቀጥታ ወደ ውስጥ ገብተን ውስጥ ያለው ነገር እያየን ደግሞ ዞር ዞር እያልን ማለት ነው። ቤተ ክርስቲያኑ እንግዲህ ከውጭ ሆነን እንዳየነው በጣም ትልቅ ነው። ነገር ግን ውስጥ ስትገቡ ደግሞ በጣም ሰፊ የሆነ ቤተ ክርስቲያን ነው። ነገር ግን ይሄ ብቻ አይደለም። ውስጥ ከውጭ ያየነው ያው ትልቅ ስለነበር እንዳያችሁት፣ ነገር ግን ውስጡ በጣም ብዙ እንደዚህ አይነት ክፍሎች በጣም ብዙ አሉት። ግራውንድ አለው። ሌላም እንደዚህ አይነት ከጎኑ ሌላ ክፍሎች አሉት። በጣም ሰፋፊ የሆኑ እንደዚህ ማምለኪያ የሆኑ በጣም ብዙ ክፍሎች አሉት። ይሄኛው ደግሞ ቅድም ብያቸዋለሁ የማርያም ቤተክርስቲያን ስለሆነ ከማርያም ጋር የተያያዙ ብዙ ስዕላቶች፣ ቅርጻ ቅርጾች በጣም ብዙ ቤተክርስቲያን ውስጥ ታያላችሁ ማለት ነው። ነገር ግን ከዛ በተጨማሪ ደግሞ የተለያዩ ደግሞ ሌሎች ቅዱሳን ስዕሎች ደግሞ በጣም ብዙ ታያላችሁ። ወደ ላይ ስታዩት በጣም ረጅም ነው ቁመቱ። ላይ ደግሞ አብዛኞቹ ያው በስዕል የተሸፈነ ነው ሙሉ ውስጥ ያለው የውስጥ ፍሎሩ ማለት ነው። ነገር ግን ያው ብዙ ቦታ ቤተክርስቲያን ስታዩ በተለይ ደግሞ የቆዩ ቤተክርስቲያን ስታዩ በጣም ረጃጅም ናቸው እና ደግሞ በጣም በስዕል ደግሞ የተዋቡ ናቸው። ወይ ደግሞ አስተማሪ በሆኑ ትምህርትን ወይ ደግሞ ሃይማኖትን በሚሰብኩ መንገድ የተሳሉ በጣም ውብ የሆኑ ናቸው። ብዙ ቦታ ሄዳችሁ በምታዩበት ጊዜ ማለት ነው። ስፔሻሊ አውሮፓ ደግሞ በጣም ድሮ የካቶሊክ
ኢንፍሉዌንስ ወይ ተጽዕኖ ስላለባቸው አብዛኞቹ ያው ወይ ደግሞ የካቶሊክ ስለሆነ አብዛኛው ነገር ያንን ታያላችሁ በደንብ እንዴት አድርገው ቤተክርስቲያናቸውን ይሰሩ እንደነበረ በደንብ ፍንትው አድርጎ ያሳያቸዋል ማለት ነው። እነዚህኛዎቹ ኢቭን ዲቴል የመብራቶቻቸው እንኳን ሳይቀር በጣም በሚገርም የሆነ ተጠበው የሰሯቸው ናቸው። ይሄኛው ቤተክርስቲያን በምታዩበት ጊዜ አብዛኛው የሆነ ወደ አረንጓዴና ወደ ጎልድ የተጠጋ ከለር ይበዛል። በተጨማሪ ደግሞ ያው የሆነ ከፊት ይሄ እንደምታዩት አመዳማ የሆነ ከለር የሚባለው እሱ ሲልቨር ከለር አይነት ነገር ደግሞ በጣም ብዙ አለው። ሶስቱ ውህድ ነገር ነው አብዛኞቹ ቦታ የምታዩት። ጎልድ፣ አረንጓዴ ነገር ከዛ በኋላ ደግሞ ይሄ ሲልቨር ከለር ማለት ነው። ከዛ በተጨማሪ ደግሞ ሌሎች ኖርማል ስዕሎች እኛ ሀገር ላይ የምናውቃቸው ይሄ መስኮት ላይ በር ላይ ምናምን የሚሰሩ አይነት ስዕሎች ደግሞ አሉ። እዚህም መስኮቶቹ ላይ የተሳሉ እንደዚህ ነገሮች በጣም የሚያማምሩ ናቸው። ይሄኛው ቤተክርስቲያን ደግሞ በጣም የሚገርምና የሆነ በጣም ዲቴል የተሳለ ስዕሎቹ፣ ቅርጾቹ ራሱ ኤቭሪ ግድግዳ ላይ ያሉ ቅርጾች በሙሉ ዲቴል በደንብ ታዩታላችሁ። የሆነ አይታችሁ ብዙ ነገር እንዲገባችሁ አድርገው ነው የሳሏቸው እና በጣም የሚያማምሩ ነገሮች ናቸው። ውስጡ እንግዲህ በጣም ብዙ የሚጎበኝ ነገር አለው። ብዙ የሚታዩ ነገሮች አሉት። ነፃ ነው። ማንኛውም ሰው ገብቶ እየጎበኘም ጸሎት ማድረግም ይችላል ማለት ነው። ስለዚህ አንዳንድ ቦታዎች ደግሞ መስዋዕት ማድረግ ደግሞ የሆነ ሻማ አብርታችሁ ብርን ታስቀምጡባቸው የተለያዩ ቦታዎች አሉት። ነገር ግን በነፃ ማንኛውም ሰው ገብቶ እንደፈለገ ጎብኝቶ መውጣት ይችላል ማለት ነው። እኛ ግን አሁን የዚህኛው ጎብኝታችን እዚህ ላይ ይብቃንና ወደ ውጭ ወጥተን ደግሞ ከተማዋ ከዚህ ከተራራው ጋር ቅድም ያልኳችሁ ይሄ ቦታ ኤግዛክትሊ እንጦጦ ነገር ነው። ከላይ ሆናችሁ ከተማውን በሙሉ ማየት የሚያስችላችሁ ስለሆነ ከዚህ ሆነን ከተማዋ ምን ትመስላለች የሚለው ደግሞ ወጥተን ከውጭ ሆነን ከተማዋን እናያለን ማለት ነው። ስለዚህ አሁን ደግሞ ቀጥታ ወደ ቶፕ ቪዋችን እንሂድ ማለት ነው። እንግዲህ ቤተክርስቲያኑ ያው ውስጥ እንዳየነው በጣም ነው የሚያምረው። ነገር ግን ያው ቪዲዮአችን ማጥር ስላለበት ነው ሁሉም ነገር ያላሳየኋችሁ እንጂ በጣም በአካል መታችሁ ታዩት በጣም ውብ የሆነና በጣም የሚያምር ቤተክርስቲያን ነው። ቅድም ያልኳችሁም የቶፕ ቪውም ያልኳችሁ ልክ በቤተክርስቲያኑ ግቢ ውስጥ ነው። ነገር ግን ኖርማል ከቤተክርስቲያኑ ግን ከጀርባ ስትሄዱ በጣም ከላይ ሆናችሁ የምታዩበት የቆማችሁ ቪው እንድታዩት የተሰራ ቦታ ስላለ እዛ ቆማችሁ እንደዚህ ነው የምታዩት ከተማዋ ማለት ነው። ልክ ቅድም ብያችሁ ነበር እንጦጦ ሆናችሁ አዲስ አበባ እንደምታዩት አይነት ነገር ነው እና ከዚህ ሆናችሁ ሙሉ ከተማው ይታያል እዚህ ሆናችሁ ስታዩት ማለት ነውና ኖርማል ሬስቶራንቶችም ምናምን ስላሉ እዚህ አካባቢ እዚህ ሆናችሁ ቶፕ ቪውን እያያችሁ ኢንጆይ እያረጋችሁ ስትፈልጉ ደግሞ ቤተክርስቲያን ለጸሎት እያረጋችሁ ካልሆነ ደግሞ ሬስቶራንቶቹ ላይ ገብታችሁ የምትፈልጉት እየተመገባችሁ የምትፈልጉት ነገር እየጠጣችሁ ከተማዋን ደግሞ እያያችሁ በደንብ ኢንጆይ የምታረጉበት ቦታ ነው ይሄ ቦታ ማለት ነው። ከዚህ ራሱ እንደዚህ ዙም አድርጌ ባሳያችሁ ቅድም ቪዲዮ ሰራ የነበርኩበት ቦታዎች ታች እንግዲህ ወንዙ ይታያል። አሁን ይሄ ሪቨሯ ትታያለች እንደምታዩት ማለት ነው። ቅድም አንደኛው ጋር ሆኜ ነበር ድልድዮቹ እዚህ ጋር ሁለት ድልድዮች አሉ። አንደኛው ኖርማል ድልድይ ነገር ነው። አንደኛው ደግሞ በብረት ነገር የተሰራው ማለት ነው። እዛ አካባቢ ሆኜ ነበር ቅድም እኔ ራሱ ቪዲዮ ስቀርጽ የነበረው ማለት ነውና እንደምታዩት ጀልባዎች አሉት ወንዙ ላይ ለመንቀሳቀስ። ከዚህ ኖርማል ከተማ ላይ ሆናችሁ ወደዚህ ለመምጣት ደግሞ ቅድም ላልኳችሁ ኖርማል ደረጃ ነገር በግንጣት የፈለገ ሰው በእግሩ ይመጣል። አሊያም ደግሞ ቅድም ያሳየኋችሁ አይነት ኖርማል ትንሽ የትሬን የሚመስሉ መኪና ነገሮች አሉ። በእነሱ ደግሞ እየተንቀሳቀሳችሁ ከተማዋን በቀላሉ ከላይ ሆናችሁ እንድታዩ ፈቅድላችኋል ማለት ነው። ስለዚህ እንግዲህ የዛሬ ቪዲዮአችን እዚህ ላይ እንጨርስና በቀጣይ ቪዲዮአችን ደግሞ የሌሎች ከተማ ላይ ያላየናቸው ነገሮች እነሱን ደግሞ አሳያችኋለሁ። በተጨማሪ ደግሞ መጀመሪያ ላይ ብያችሁ የነበረው የሮማን ቲያትርስ ያ ማለት ከብዙ ሺህ ዓመታት በፊት ተሰርቶ የነበረ ከተማው ከተመሰረተች በኋላ ተሰርቶ የነበረ ከ2000 ዓመት በላይ የቆየ ወይ ደግሞ ከዛ በፊት ጀምሮ ቲያትር ሲሰራበት የነበረ በጣም የሚያምርና የሚገርም ቦታ አለ። እዛም ሄጄ ያሳያችኋለሁ ማለት ነው። ስለዚህ በቀጣዩ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው።